አንዳንዴ የቅንድብ ሂና ከተሰራችሁ በኋላ የመፍሰስ ባህሪ አለው። የሚፈዝበት ምክንያት አንደኛ በደንብ ሳይደርቅ የምናነሳው ከሆነ፣ ሁለት ደግሞ ፊታችን ላይ በብዛት ውሃ የምንጠቀም ከሆነ፣ ቶሎ ቶሎ የምንታጠብ ከሆነ፣ ሳሙኖች የምንጠቀም ከሆነ ሂናው ቶሎ ይለቃል ማለት ነው። ስለዚህ ሂናው ከለቀቀ እንዴት መልሰን ማድመቅና ማስተካከል እንደምንችል አብረን እኔ በቅድሚያ ባለፈው የተጠቀምኩትን ሂና ነው የተጠቀምኩት። በራሱ ቅርጽ በነበረው ቅርጽ እንደተመለከታችሁት እሱን ቅርጽ ጠብቄ ብቻ አድምቋለሁ ማለት ነው። ዛሬ ሜሻ ልጠቀምም ባለፈው የተጠቀምኩት ስላለ ምንም አያስፈልግም። አንዳንዶቻችሁ ሂናው ቶሎ እየጠፋብኝ ተቸገርኩ ሳምንት እየተቀመጠ አይደለም እያላችሁ ነበር። ቶሎ እንዳይደበዝዝና እንዳይጠፋ የምትፈልጉ ከሆነ ቶሎ አትጥረጉት፣ በደንብ ይያዝ። የመጀመሪያው ቀን ብቻ ቢደምቅባችሁ ነው። ከዛ በኋላ እየፈዘዘ ስለሚመጣ ቆንጆ እየሆነ እየማረ ቶሎ ማይሄድ ሂና ይሆናል ማለት ነው። እንደተመለከታችሁት ሂናዬን ሰርቼ ጨርሻለሁ። 20 ደቂቃ ምናምን እጠብቀውና ከዛ በኋላ አነሳዋለሁ። በመሃል እየደበዘዘ ወይም እየጠፋ ካስቸገራችሁ አሁን እኔ እንዳረኩት የተወሰነ እየበጠበጣችሁ ዳር ዳርጋ ማድመቅና ቅርጹን ማስያዝ ትችላላችሁ ማለት ነው። በጣም ቀላል ነው። የኔ ቅንድብ እንደምትመለከቱት በአማረ መልኩ ይዞልኛል ማለት ነው። የምጠቀመውን ሂናና ሜሽ በቀጣይ ቪዲዮ ይዤላችሁ መጣለሁ ማለት ነው። እስከዛ ግን ባይ